ሽቲ ቀየረችልኝ አቤቱ አምጥታ ማለት ነው ያንቺ ኑሮ አንቺ መጨረሻ እንደዚህ ሆነ እንደዋና ኖሬና ሳምርልኝ የሚባለው ነገር እህቶች ሲሰማ ምን አለችኝ ብዙ ነገር አይ እኔ አላወቅኳትም ብሎ ልብስ አለበሰችኝ አልহামዱሊላህ ልብስ ሰጡኝ መለብሰው ሰጡኝ ተኛበት ፍራሽ ነገር ሰጡኝ በቃ ሰው አየሁ ደስ አለኝ ምናምን እዛ መጨረሻ አንድ ሰርጀሪ አንድ እህቶች ወንድሞች የሚያቆኝ ሀገሬ ልጆች ምናምን እነዛ ልጆች አይተውኝ ሄደው ይል ላኩልኝ አንድ ሰርጀሪ ማህፀን ይሰራ ተባለ ተሰራው እሱን ተሰርቼ ማን ነው አስተማሚሽ ይሉኛል ማንንም የለኝም አላህ ብቻ ነው ፈርማለሁ ገባለሁ ተሰራው ሰርቼ ሲወጣ ግን ከኔ ጋር የነበሩ ብዙ ይሞታሉ ሰው ያላቸው አብረው ይኖሩ በጣም ብዙ ነገር እንትረሚላቸው እኔ ቢያንስ ጀናዜን እንኳን የሚጠይቅ የለም ነገር ግን እኔ ያለው ስጠይቅ ራሴን አልহামዱሊላህ አላህዬ አንተን የተደገፈ አንተን ያዘ ማንንም አይወድቅ በመገፋት ጥግ ቢሆን በሆነ ነገር ቢሆን እኔ እስካሁን ይልው ተረፍ ወጥቼ መጣው ዛቤ ገባው ተመልሼ ገባው አንድ እንደዚህ ወንድሜ የሚያቀኝ እንደዚህ አንድ ሙስሊም የለም የምትልጅ አለች ተብሎ ሰምቶ መጣ ያለውን ነገር ነገርኩት አልহামዱሊላህ አላህ ይስጠው በክሬ ከፈለልኝ በቃ እንዳልቸገር ያለውን ነገር እኔን ጠይቁኝ ምናምን አላችሁ እሷና ተስቸግሩ አላላችሁ እኔ አልሰው አለኝ እንዴ ቢሆነ ውስጤ ረፍ ደሞ እዛ ሀገር ስትኖሪ በጣም ከሰው ጋር አብረሽ ነው የምትኖሪው እንደዚህ ደሞ ውጭ እንደዚህ ስራ መንሰራ ሰዎች ከሰው ጋር በጣም እንትን እንላለን ሰው ይርባን ለካ እኔ አላወቅኩትም ልጆቼንም ምን ተነጥዬ መጀመሪያ ጊዜ ነው ስወጣ እሱ ነገር ሆንኩኝ አልহামዱሊላህ እንደዛ ስቀጥል አንድ ጊዜ ነው ቲክቶክ ላይ እንደዚህ ግብት ስል አቡ ሃይደር መኪና እንትን ምናምን የሚባል ተለቆ ነበር ቁጥሩን አገኘሁት እኔ ታመምኝ እንደዚህ ነው አልኩት ነው የት ነው ያለሽው አንድ ጊዜ ቦታ ስለማላቅ ወጥቼ በእንትን ነው በሬድ የምመጣው አላቅም ስለማላቅ ደርሶ አጥቶኝ ተመለሰ ሁለተኛ ግን አንድ ወንድማችን ነጋ መጥቶ ዘይረኝ ሰጠኝ ብር እንደውም አንድ ፎጣ አሁን መለብሳት በሱ ነው የገዛሁት ደስ አለኝ በቃ እንዴ አይነት ትልቅ ሰው ተየኛል ብዬ ላልጠበቅኩ መጥቶ ሲያየኝ ደስ አለኝ ልክ አባቴ ተነስቶ እንዳየሁት የሆነ በቃ እንጃ ውስጥሽ ሰው እንዴት ነው ሲረብሽ ከዛ እሱ መጥቶ ያየኛል ብዬ አይዞሽ አለኝ ብር ሰጥቶኝ ሄደ በዛ እንደውም መመለብሰው ብር ድረስ አሁን ድረስ አለችና አላህ ያቆየው አላህ የከራውን ያሳምርለት እውነት ለመናገር በጣም ጥሩ ሰው ነው መጥቶ አይዞሽ አለኝ ባይን ጠረገልኝ ያለውን ነገር ሰጥቶኝ ሄደ